እንዴ? ስትጨነቅ እያየሁክ ነበረ። ፍቅረኛሞች ናቸው። ሊና በምትሰራበት ሆቴል ለመዝናናት ተቀምጠዋል። ለሚያያቸው ፍቅራቸው በጣም ያስቀናል። ሰላም፣ ምን ልታዘዝ? ውሃ ካለ እባክሽ። እሺ፣ ላንቺስ? ለኔ ማኪያቶ። አይ ታይቶቴን ነው። ስፕራይት አምጪልኝ። እሺ። ማንሽ አስተናጋጅ ተማዩ? በፍቅር ተመግበው እንደጨረሱ የሂሳብ ቢል መጣላቸው። ይህኔ ነበር ያልጠበቁት ነገር የተፈጠረው። ይቅርታ፣ ዋሌቴን ሳልጥለው አይቀርም። ብር ይዘሽ ከሆነ ሲጀመር ሳትዘጋጅ ነው እንዴ ልጋብዝሽ ብላ ይጠራኸኝ? ለዚህሽ መክፈል ሳትችል እኔ ስጠራኝ አታፍርም እንዴ? ምን ይመስላል ደፋር ችጋራ። ስትጨነቅ እያየሁክ ነበረ። ብር ካልያዝክ ችግር የለውም፣ ነገ ታመጣልኛለህ። በጣም አመሰግናለሁ እኔት። ብር አጥቼ ሳይሆን ጓደኛዬን ልፈትናት ፈልጌ ነበር። እንዴ ኔማር፣ ብር እያለ ነው እንዴ? አስደነገጥከኝ እኮ። እንኳንም በትንሹ አወቅኩሽ። ዛሬ በምትችይው ትንሽ ነገር እኔን ማገዝ፣ ከጎኔ መቆም ያልቻልሽ ነገ ትልቅ ሕይወት ላይ በዝቅታ አብረሽ መቆም እንደማትሽ ያሳይተሽኛል። ፍቅር በመልክና በገንዘብ ብቻ አይጸናም። መከባበር፣ መተማመን፣ መተሳሰብ፣ መረዳዳትን ይጠይቃል። አንቺም ፈተናውን ወድቀሻል። ስለነበረን ጊዜ በጣም አመሰግናለሁ። ለዚህሽ መክፈል ሳትችል እኔ ስጠራኝ አታፍርም እንዴ?